ሰላም ለእናንተ ይሁን የተወደዳችሁ ቅዱሳን እንደምናችሁ ጌታ ለዘላለም ዓለም ስሙ የተባረከ ይሁን። ዛሬ አንድ ነገር ልላችሁ መጥቻለሁ። አንድ ነገር ላሳውቃችሁ ፈልጋለሁ። ጌታ ስሙ ይባረክ። እዚህ ምድር ላይ ስትኖሩ በእግዚአብሔር ቤት ውስጥ ስትኖሩ እግዚአብሔርን ስታመልኩ ጠላቶቻችሁን የምታሸንፉበትን መስመር ነግራችኋለሁ። ጌታ ስሙ ይባረክ። በተለይ ስትጸልዩ ማዕከል አድርጋችሁ የምትጸሉት እያስቀደማችሁ በዚህ ስም ጠላት ስለሚወድቅ ሶስት አይነት መሳሪያ ይዛችሁ በጠላት ፊት ውጡ። አላባራ ዲገስ ሶስት አይነት መሳሪያ በጠላት ፊት ይዛችሁ ውጡ። አንደኛ የኢየሱስ የስሙ ኃይል ይዛችሁ ከወጣችሁ ሟርተኛ አይችልም፣ ደጋሚ አይችልም፣ ከሳሽ አይችልም። ምን ብያችኋለሁ? አንደኛ የኢየሱስ የስሙ ኃይል ማለት ምን ማለት ነው? ሚሳኤል ማለት ነው። አንድ ሚሳኤል የሆነ ቦታ ላይ ደርሶ ሲወርቅ አንድ ነገር እንደሚያጠፋ ሁሉ አንድን መንደር እንደሚበታትን ሁሉ የኢየሱስ የስሙ ኃይል ስትጠሩ ኢየሱስ ብላችሁ ስትጠሩ የጠላት ምሽግ ይፈርሳል። ጌታ ስሙ ይባረክ። ሁለተኛ መሳሪያ የኢየሱስ የደሙ ኃይል ይዛችሁ ስትወጡ ይህንን የደሙን ኃይል ስትነኩ ጠላት አይችልም። ለዚህ እኮ ነው ከእስራኤል በር ላይ ጠላት አልፎ የሄደ የክርስቶስ ደም የበጉ ደም በጉበናቸው ስለተቀቦ ጠላት አልፎ ሄደ። ስለዚህ ሁለተኛ መሳሪያችሁ ምን ይሁን? የኢየሱስ የደሙ ኃይል ጠላት አይችልም። ምክንያቱም የጠላትን ስራ ሊያፈርስ ነው ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የተሰቀለ። የዲያብሎስን ስራ፣ የሟርተኛን ስራ፣ የከሳሽን ስራ ሊያፈርስ ነው የእግዚአብሔር ልጅ የተገለጠ። ስለዚህ የደሙ ኃይል ይዛችሁ ከወጣችሁ አሸናፊ ነው የምትሉ፣ ታሸንፋላችሁ ማለት ነው። የደሙ ኃይል ይዛችሁ ውጡ። ሶስተኛ የመንፈስ ቅዱስ ኃይል ይዛችሁ ስትወጡ በመንፈስ ቅዱስ ኃይል ስትመሩ የማትገቡበት ቤት ትገባላችሁ። የእግዚአብሔር ሞገስ ይሆንላችኋል። የእግዚአብሔር የመንፈሱ ኃይል ለእናንተ ሞገስ ይሆናል። በነገስታት ፊት ትቆማላችሁ። ኃያል ነኝ በሚሉት ፊት ትቆማላችሁ። ስለዚህ ምን ልላችሁ ፈልጌ ነው? ይሄንን ሶስት መሳሪያ ይዛችሁ ውጡ። ሶስት መሳሪያ፣ አንደኛ የኢየሱስ የስሙ ኃይል፣ ሁለተኛ የኢየሱስ የደሙ ኃይል፣ ሶስተኛ የመንፈስ ቅዱስ ኃይል ይዛችሁ ስትወጡ ጠላትን ታሸንፋላችሁ። የሚዋጋችሁን ሁሉ ታሸንፋላችሁ። የአመፃን ጉልበት ትገለብጣላችሁ። ኃይል በላችሁ ላይ ይመጣል። እግዚአብሔር ስለ ክብሩ ስል የእናንተን ጠላት ይገለብጣል። መንገድ ዘገባችሁ ማለፍ የከለከላችሁን ሁሉ እግዚአብሔር ይገለብጣል። ስለዚህ የስሙ ኃይል አሸናፊ ነው። የኢየሱስ የደሙ ኃይል አሸናፊ ነው። የመንፈስ ቅዱስ ኃይል አሸናፊ ነው። ይህንን ሶስት መሳሪያ ታጥቃችሁ ውጡ። የዛነ አሸናፊ ትሆናላችሁ። በኢየሱስ ስም አሸንፋችሁ አመልጣችሁ ግቡ። በኢየሱስ ሟርተኛ አይችላችሁም፣ ደጋሚ አይችላችሁም፣ ከሳሽ አይችላችሁም፣ በር ዘጊ አይችላችሁም። አልፋችሁ መሄድ ይሆንላችኋል። በኢየሱስ ስም አሜን።